ሰላም ሰላም ጤና ይስጥልኝ የሮቃ ቻናል ተከታታዮቻችን እንዴት ከረማችሁ? ዛሬ የምስራቋን ክፍል ትንሽ እናስቃኛለን። ድሬዳዋ ጥንታዊ ከተማ እንደመሆኗ መጠን የስልጣኔ መገኛ፣ የብሔር ብሔረሰቦች የመቻቻል የሚኖሩባትና ታሪካዊ የባቡር መስመር ኢንዱስትሪና የንግድ ቱሪዝም የሚካሄዱባት ሀገር ነች። ይህ የምታዩት አካባቢ የከዚራ ኤርፖርት የሚወስዳችሁ መንገድ ሲሆን በተለያዩ ምክንያቶች እየተስተካከለችና እየጸዳች ያለች የድሬ ከተማን ነው። እንዲሁም ድሬዳዋ በተለያዩ የጣፋጭ ምግቦቿና አትክልቶቿ የምትለይ ሲሆን ዛሬ ለእናንተ ይዤላችሁ የመጣሁትኝ ሽቅርቅሯንና ብቁዋን ሶሻል ሚዲያ ላይ የምናውቃትን ቤተል ዮናስን ነው። ቤተል ዮናስ እንግዲህ የምናውቃት በአዝናኝና በአፍታች ሁኔታዋ ማህበረሰቡን እንዲሁም ሶሻል ሚዲያውን እያዝናናች የመጣች ወጣት ነች። ታዲያ ቤታ አሁን ላለችበት ደረጃ ብዙ ከባድና እንግልት ቢደርስባትም ያን ሁሉ አሸንፋ በዚህ በወጣት እድሜዋ ትልቁን ቦታ ማግኘት ችላለች። ቤታዮ የመብረቋ ንግስት በማለት የመብረቅ ፋሚሊ የሚጠራት አብዛኛው ወጣት የእሷን ፎቶና ቪዲዮዎች እየፖሰቱ ቲክቶኩን የሚያጥለቀልቁት የመብረቅ ፋሚሊ ተከታይ አላት። ቤተል ዮናስ የተለያዩ ማህበራዊ ጉዳዮችን እንዲሁም ትላልቅ ጌሞችን በማድረግ እርዳታዎችን በማካሄድ የምትታወቅ ሲሆን አሁን ላይ ያለችበት ደረጃ በጣም የሚያስደስትና የሚያዝናና ሁኔታ ነው። እንግዲህ ይህን ካልካችሁ ዘንዳ ቤተል ዮናስ በቀጣይ ማናት የሚለውን ይዤላችሁ ቀርባል።